ችን ተራዝሟል ምናምን የምትሉ የሊቬ ደጋፊዎች ይኸው ትላንት አሸንፎ አሳያችኋል እንዴ። አርነ ስሎት ከቦርዱ ድጋፍ አግኝቷል። በፓሪስ ሴን ጀርሜን 2-0 ቢሸነፍም እንግዲህ ቦርዱ አሁንም ለአርነ ስሎት ያለውን ድጋፍ አሳይቷል እየተባለ ነው። እንግዲህ በቀጣይ ውድድር ዓመትም አርነ ስሎት ሊቨርፑልን ይመራል ማለት ነው በአሰልጣኝነት ማለት ነው። እና ይሄንን የሰማችሁ የሊቬ ደጋፊዎች በተለይ የአርነ ስሎት ከቦርዱ ድጋፍ ማግኘቱን ተከትሎ መከራችን ተራዝሟል እያላችሁ የምትገኙ ስለ የትኛው መከራ እንደምትወሩም አልገባኝም። በመጣበት ዓመት የእንግሊዝ ፕሪሚየር ሊግን ስላሳካው ነው ወይስ ዘንድሮ ውድድር ዓመት ደካማ ጊዜ እያሳለፈ ስለሆነ ነው? በቀጣይ ጠብቁት። አርነ ስሎትን የመሰለ ኮች የትም አታገኙም። በቀጣይ ውድድር ዓመት 26-27 ላይ ምርጡን ሊቨርፑል ካላስመለከታችሁ ቀን ይቀጣሉ። ምርጡን ሊቨርፑል እንደምትመለከቱ ደግሞ ተስፋ አለኝ። በተለይ ኢሳቅ ከጉዳት ሙሉ በሙሉ ነፃ ከሆነ ክረምት ላይ ከሚያደርጋቸው ዝውውሮች ጋር ቀራይቶ ምርጥ ሊቨርፑል ያሳያችኋል። እመኑኝ፣ ምርጥ ሊቨርፑል በቃ ደግሞ የዛች ክለብ ጌታ እንደሆናችሁ እንዳረሱት። እሺ የዛች